እስኪ ስለ ስቅለት ሞት ቅጣት ወይም ደግሞ ስለ ስቅለት ታሪክ ልንገራችሁ። እንደምታውቁት ስቅለት ታሪክ የሮማውያን እንጂ የአይሁዳውያን አይደለም። አይሁዳውያን አንድን ሰው የሞት ፍርድ ከፈረዱበት በድንጋይ ወግሮ ነው የሚገሉት እንጂ አይሰቅሉትም። ምናልባት ግን አንዳንድ ጊዜ በድንጋይ ወግሮ የገደሉትን ሰው ለማስተማሪያነት አስክሬኑን በመስቀል ላይ ያንጠለጥሉት ይችላሉ እንጂ አይሁዳውያን ሰውን በመስቀል ላይ አንጠልጥሎ አይገሉም። ታዲያ በመጀመሪያው መቶ ክፍለ ዘመን ባለው በ60 ዓመት ውስጥ ብቻ ሮማውያን ወደ 5000 የሚጠጉ ሰዎችን በስቅላት ገሏል። ይህም በመጀመሪያው መቶ ክፍለ ዘመን በተለይ ክርስቶስ በነበረበት ዘመን ላይ ትልቅ አመጽ ይካሄድ ነበር። አይሁዳውያን ራሳቸውን ነፃ ለማውጣትና ሮማውያን ብዙ ሰዎችን በስቅላት ገለዋል። ታዲያ አንድ ሰው የሞት ፍርድ ከተፈረደበትና በመስቀል ሊሰቀል ሲል የሚደረጉ ነገሮች አሉ። ለምሳሌ በመጀመሪያው ላይ ከመሰቀሉ በፊት በጅራፍ እንዲገረፍ ያደርጋሉ። ምክንያቱም ትልቅ የሆነ ስቃይ ስለሆነ ቶሎ እንዲደክመውና ቶሎ እንዲሞት በመጀመሪያ በጅራፍ ይገረፋል። ቀጥሎ ወንጀለኛው የሚሰቀልበትን መስቀል ተሸክሞ ወደ መሰቀያው ቦታ እንዲሄድ ያደርጋሉ። በመቀጠል ደግሞ በመጽሐፈ ምሳሌ 31:6 ላይ ተጠቅሶ እንደምንመለከተው ለሞት ለተቃረበው ሰው ብርቱ መጠጥ ይሰጡታል እንዲደነዝዝና ህመም እንዳይሰማው። ቀጥሎ በሚስማር ይቸነክሩታል፣ አሊያም ደግሞ በገመድ ያንጠለጥሉታል። ቀጥሎ የሚደረገው ነገር ወንጀለኛው ለምን እንደተሰቀለ የሚገልጽ ጽሑፍ በመስቀሉ ራስጌ ላይ ያንጠለጥሉታል። እንደምታውቁት ጌታችን ኢየሱስ ክርስቶስ ሲሰቀል ኢየሱስ የአይሁድ ንጉሥ የሚለው ጽሑፉ፣ ይህም ምን የሚያመለክት ነው? ኢየሱስ ክርስቶስ የተሰቀለው በሮማውያን የቅጣት አይነት ነው። ታዲያ ኢየሱስ ክርስቶስ በሮማውያን ዳኝነት ከተሰቀለ ጉዳዩ ከፖለቲካ ጋር መገናኘት ስላለበት ነው እና ኢየሱስ የአይሁድ ንጉሥ የሚል ጽሑፍ ከተጻፈ ኢየሱስ የተቀናቃኝነት ውንጀላን ይይዛል። በዚህ ምክንያት ኢየሱስ የአይሁድ ንጉሥ ነው ብሎ የተሰቀለው የሚል የፖለቲካ ሐሳብ በመስቀሉ ላይ አስፍሯል። አይሁዳውያን እንደፈለጉት ኢየሱስ የአይሁድ ንጉሥ የሚለውን ጽሑፍ ባይጻፍ ኖሮ ጉዳዩ ከሮማውያን ጋር ስለማይገናኝ ኢየሱስ ምናልባትም በድንጋይ ተወግሮ እንዲገደል ይፈረድበት ነበረ። ነገር ግን አይሁዳውያን ኢየሱስ ተሰቃይቶ እንዲሞት ስለፈለጉ ጉዳዩን ወደ ፖለቲካ አድዙረውት ኢየሱስ የአይሁድ ንጉሥ ስላለ ነው የተሰቀለው የሚል ሐሳብ እንዲጻፍ ተደርጓል። እና አንድ ሰው ከተሰቀለ በኋላ እንደሱ ጥንካሬ ምናልባት እስከ 3 ቀን ሊቆይ ይችላል። በኋላ ላይ ግን በትልቅ በሆነ በውሃ ጥም እንደዚሁ በመተንፈስ ባለመቻል ምክንያት መስቀል ላይ ያለ ሊሞት ይችላል። ታዲያ የሮም ወታደሮች አንዳንድ ጊዜ ርኅራኄ በሚመስል ሁኔታ የሚሰቀለውን ሰው እግሩን ይሰብሩታል። እግሩን ሲሰብሩት መተንፈስ ስለማይችል የተሰቀለው ሰው ቶሎ እንዲሞት ይረዳዋል።